ዶክተር አብይ የተናገሩበት ቦታ አንድም ቦታ የለም። ግን የሶሻል ሚዲያ ነጋዴዎች እንደነዚህ አይነት ቱልቱላ አሽቃባጮች ማሽቃበጥም እኮ ልክ አለው። ስታሽቃብጥ በፖለቲካ በምናምን በትንንሽ ነገር ላይ ልታሽቃብጠው ትችላለህ። ግን በሀገር ደረጃ ሀገርን አሳልፈ ሰጥተ ማሽቃበጥ ደግሞ በጣም ያሳፍራል። ገባክ? ሀገር አሳልፎ ሰጥቶ የሀገር ጥቅምን አሳልፎ ሰጥቶ ለነገሩ እንደ ዮኒ ማኛ አይነት ባክቶች ማለት ነው እሱና መሰሎቹ አሁን እዚህ ሚዲያ ላይ አሜሪካ አውሮፓ ምናምን ሀገር ቁጭ ብለው የሚያወሩት ስለ ሀገርም ምንም የሚያውቁት ነገር የለም። ምክንያቱም እነሱ በልቶ የሚያሩት አሜሪካ ስለሆነ ይበላሉ ይጠጣሉ እንደፈለጉ ይኖራሉ። ኢትዮጵያ በኑሮ ውድነት በድርቅ በጦርነት በምንም ብትመታ ጉዳያቸው አይደለም። ምክንያቱም ዛሬ ላይ ኢትዮጵያ ውስጥ እኮ የኑሮ ውድነት ደሃ መኖር አልቻለም። ደሃ ምስኪኑ ህዝብ ኢትዮጵያ ውስጥ መኖር አልቻለም። ምክንያቱም ኢትዮጵያ የራሷ ወደብ የላትም። ከውጭ ነው እቃ የምታስገባ። እቃ አስገብታ ደግሞ ነጋዴዎች ለመሸጥ ጅቡቲ ላይ ግብር ይከፈልበታል። እዛ ቀረጥ ከፍሎ የራሳቸው ወደብ ሳይኖራቸው ከሰው ሀገር አምጥቶ ሌላ ሀገር ላይ ቀረጥ ከፍሎበት ካስገቡ በኋላ ነጋዴ ደግሞ ሀገር ውስጥ መልሶ ሲሸጥ በእጥፍ ነው የሚሸጡት። ገባ? በእጥፍ መልሶ ይሸጣሉ። ቢያንስ ኢትዮጵያ የራሷ ወደብ ኖራትና እነሱ እንደሚሉት የሶሻል ሚዲያ ነጋዴዎች እንደሚሉት በጦርነት በምናምን ሳይሆን የኤርትራ ህዝብ የራሳችን ወንድማችን ህዝብ ነው። ጨዋ የተከበረ ህዝብ ነው። በሰላማዊ መንገድ ያ ነገር ቢያልቅና በሰላም ቢደረግ ኢትዮጵያ ውስጥ ያለው ኑሮ ውድነት ቢያንስ በ50% ይቀንሳል። ቢያንስ በ50% የኑሮ ውድነቱ ሊቀንስ ይችላል። ስለዚህ ከዚህ በፊት ኢትዮጵያ መስሎ ኢትዮጵያን የሚወዱ መስሎ በኢትዮጵያ ስምሉ ሲጫወቱ የነበሩ ሰዎች ዛሬ ላይ ኢትዮጵያ ግን የራሷ ወደብ ይኖራታል። በሰላማዊ መንገድ እንመልሳለን ተደራድረንም ቢሆን ከፍለንም ቢሆን ግን ኢትዮጵያ የራሷ ወደብ እንድኖራት እናደርጋለን ስሉ የባንዳ ልጆች ከዚህ በፊት ሀገር ኢትዮጵያን ወዶ ሳይሆን ጊፍታቸውን ፈልገው ጥቅማቸውን ዩቲዩባቸውን ቲክቶካቸውን ይመወረወርላቸውን አንበሳን ፈልገው ለካ ኢትዮጵያ ስሉ የነበሩ ሰዎች ከየቦታቸው ወጥተው መንጫጫት ጀመሩ። ከየሰፈራቸው ወጥተው መንጫጫት ጀመሩ። ያ ማለት ነገ ኢትዮጵያ ምናልባት የነሱ ተራ አስተሳሰብና የነሱ ትንሽ ፖለቲካ ምናልባት አብይና ኢሳያስ ዋጉ እኛ በአቋራጭ 4 ኪሎ እንገባለን። ኧረ እባክሽ ቆይ 4 ኪሎ ቪዛ አውጥቶ የምትሄደውና የምትመለሰው ምን መሰለክ? ዝም ብሎ ሮጦ 4 ኪሎ ገብቶ 4 ኪሎ ሲጀመር ማን ከለከለክ? አሁን አንድ ልጅ ሚዲያ ላይ ሲናገር እኔ አሁን እውነት ለመናገር የኦሮሞ ህዝብም የአማራ ህዝብም የትግራይ ህዝብም የተከበረ ህዝብ ነው። በህዝብ ደረጃ ለገምቶ ማልችልም። ግን አንዳንድ ቀዘን ውጭ ሀገር ላይ ቁጭ ብሎ አሜሪካ ምናምን ሀገር እየኖረ አብይ አህመድ ወደ ቀይ ባህር ሲዘምት እኔ ደግሞ ወደ 4 ኪሎ እኮ ሄደ ፎቶ ተነስተ መውጣት ትችላለህ። ማንንም የከለከለክ የለም። ሄደ ምን ትሰራለህ? ቲክቶክ ላይ እንኳን የምጠቅም ሐሳብ ያለው ሰው ቲክቶክ ላይ እንኳን ለሀገር የምጠቅም ለህዝብ የምጠቅም ምንም ዕውቀት ያለው ነገር እያራመድክ 4 ኪሎ ሄደ ምን ልትሰራ? 4 ኪሎ ሄደ እኮ መቅዘን አይቻልም። ፎቶ ተነስተ መውጣት ትችላለህ። ፎቶ ተነስቶ ማንንም መውጣት ይችላል። ግን 4 ኪሎ ውስጥ ቁጭ ብሎ ሀገር የሚመራ ከሆነ በብቃትና በዕውቀት ነው በጥበብ ነው። ምክንያቱም ቲክቶክ ላይ የሚያይክ 5000 ወይም ደግሞ 7000 ሰው አይደለም የምትመራ 120 ሚሊዮን ህዝብ ነው። ገባክ? 7000 ስራ ፈት ቁጭ ብለው ላይቭ የሚያይክ ምናምን እንዳይመስልክ የኢትዮጵያ ህዝብ። ስለዚህ ወላሂ በጣም የሚያሳፍሩ በጣም የሚያሸማቀቁ ስለነሱ እንኳን ለማውራት እኔ በጣም እሸማቀቃለሁ። እየደበረኝ ነው አሁን እነሱ ፎቶ ለጥፌ እነ ዮኒ ማኛ እነ ቴዲ ምናምን ሐዋሳ የሚባሉ ከዘኖች እነ ካሳ የሚባሉ በጣም እየተሸማቀቁ ነው ስለነሱ ማውራት። ምክንያቱም
ማንንም ሰው የተለያየ አመለካከት የተለያየ አቋም ሊኖረው ይችላል ግን የሀገር ጥቅም አሳልፎ እስከ መስጠት ባንዳ እስከ መሆን ኢትዮጵያ 120 ሚሊዮን ህዝብ ይዛ እየተራበች እየተቸገረች ህዝቡ ወደብ አጥቶ ባህር አጥቶ መግቢያ መውጫ አጥቶ ከ120 ሚሊዮን ህዝብ ጋር ሀገራችን እየተሰቃየች ለኢትዮጵያ የሚያሽቃብጥ ለኤርትራ የሚያሽቃብጥ ሀቢቢ ሰው ቀድሞ የሚወደው እናቱ ነው ሰው ከማንም በላይ የሚወደው እናቱ ነው እናት ደግሞ አንድ ሀገር ናት አንድ ደግሞ የወለደች እናት ናት ሀገርን ጠልተ ኢትዮጵያን ወደ ጠልተ ኤርትራን ትወዳለህ የኢትዮጵያን ጥቅም አሳልፈ ሰጠ የኤርትራን ጥቅም ታስከብራለህ ኤርትራ የራሷ ልጆች አላት በማንኛውም ሰዓት ለኤርትራ የሚኖሩ በማንኛውም ሰዓት ለኤርትራ የሚሞቱ ውድ ልጆች አላት ኢትዮጵያ የማንንም ቅዘና ማሽቃባጫ ያስፈልጋታል ቆጦት የራሷ ልጆች አላት ትላንትና ኤርትራ ነፃነቷን ያገኘች በማንም እንደናንተ ቱልቱላ ቲክቶከር አይደለችም ሞቶ ደም ሰጥቶ ሀገራቸውን ነፃ አወጡ ሉዓላዊ ሀገር ሆኖ ስለዚህ አንዳንዴ ሲታሽቃብጡ እንኳን እያሰባችሁ እያፈራችሁ አብይ እንደ አብይ መንግስት ነው ግን ነገ ስልጣን ለቆ ሊሄድ ይችላል እንደማንኛውም ሰው ሊሞት ይችላል ሊያልፍ ይችላል እኔ አሁን ባሽቃብጥ ይሄንን ባንዲራ ቢዝ ስለ ኢትዮጵያ ወደብ ከራከር ያምርብኛል ምክንያቱም ኢትዮጵያዊ ነኝ የራሳችን ችግር ሊኖርብን ይችላል የራሳችን ያመለካከት ችግር ሊኖርብን ይችላል ኢትዮጵያኖች እርስ በርስ እየተጣላን ነው እየተዋጋን ነው አዎ ያ ይሄ ያለ ነገር ነው ግን ለኢትዮጵያ አሁን ለኤርትራ ባሽቃብጥ አያምርብኝም ለጅቡቲ ባሽቃብጥ አያምርብኝም ለሶማሊያ ባሽቃብጥ አያምርብኝም ለሀገር ሲሆን ግን ደስ ያለክ ደረተ ነፍቴ ነው የምታወራ ስለ ሀገር ቢሆን ደስ ያለክ በክብር ነው የምታወራ አታፍርበትም እናንተ ግን እኮ ማፈር አለባችሁ ማፈር ነበርባችሁ ምክንያቱም ለራስ ሀገር ያልሆንክ ሰውየው 120 ሚሊዮን ህዝብ ትልቅ ሀገር አንዳንድ እኮ አሁን ነገ መቶ እነ ዮኒ ማኛ ኢትዮጵያ የ3000 ዓመት ታሪክ ያላት ሀገር ናት ይሉናል ያው ነገ እነ ዮኒ ማኛ ራሳቸው መጥቶ ኢትዮጵያ የ3000 ዓመት ታሪክ አላት ኢትዮጵያ ትልቅ ሀገር ናት ኢትዮጵያ በቀኝ ግዛት ያልተገዛች ሀገር ናት ብሎ ሊነግረን ይፈልጋል ዛሬ ላይ ግን ያቺ ትልቅ ሀገር ኢትዮጵያ የምትባል ሀገር ወደብ አጣ የባህር መውጫና መግቢያ አጣ የትግራይ ክልልን እንኳን ማታከል ለጅቡቲ ግብር እየከፈለች በአመት 100 በስንት ቢሊዮን መቆጠር ገንዘብ እየከፈለች ትኖራለች እነሱ ደግሞ ግን ነገ መጥቶ ስለ ኢትዮጵያ ታሪክም ስለ ኢትዮጵያ ትልቅነትም የሚነግሩን እነሱ ለኤርትራም ሄዶ የሚያሽቃብጡት እነሱ የኢትዮጵያን ብሔራዊ ጥቅም አሳልፈው ይሪ ትላንትና እኮ መለስ አባይን በጀምሩ እንኳን መለስ ዛሬ እኮ የለም መለስ መቃብር ውስጥ አይደለም ኤሌክትሪክ የሚገጠምለት የኢትዮጵያ ህዝብ ነው ዛሬ ከአባይ የሚመነጨው ማብራት እየተጠቀመ ያለው ይሄንን እንኳን ማያቁ አዋቂ ራሳቸው ሲያስመስሉ ደግሞ ምድረ ከብት ሁሉ ራሳቸውን አንዳንዴ እንደ አዋቂ ሲቆጥሩ አሁን ዮኒ ሴጋ ቴዲ ሐዋሳ የምትባለው ቅዘን ደግሞ ዮኒ ዳይፐር ማለት ነው በኦሮሞ ጥላቻ የታወርክ ደግሞ ስለ ኢትዮጵያ እንኳን ማታቀው በሐዋሳ ስም ደግሞ በደቡብ ስም የምትነግድ ቅዘና ማለት ነው እኔ ወለት ለመናገር ዮናስ ሙሉኔ ዳይፐር ብያለሁ ምክንያቱም ኢትዮጵያ ሀገር ናት ያውም ትልቅ ሀገር ከ120 ሚሊዮን በላይ ህዝብ ያላት ሀገር የራሷ የባህር በር የነበራት ግን ለ30 ለ40 ዓመት አጣ የኖረች ለወደፊትም ደግሞ በሰላማዊ መንገድ ባህር በሯን አስመልስ ከማንኛውም ከጎረቤት ሀገሯ ጋር በሰላም መኖር የምትፈልግ በመልጸግ የምትፈልግ ዜጎቿን ማብላት ይጋል በሚሊዮን መድኃኒት ይፈልጋል መድኃኒት የሚገባ ከውጭ ሀገር ነው ከውጭ ሀገር ሰበጋባ ደግሞ አብዛኛው በባህር በር ነው ስለዚህ አንዳንዴ ማፈር አለባችሁ
ለኢትዮጵያ እንቆማለን እያላችሁ በስመ ኢትዮጵያ እየነገራችሁ የኢትዮጵያን ጥቅም እንኳን ለይታችሁ ማታቁ አብይ ዛሬ መንግስት ነው ነገ ሊያልፍ ይችላል ብልጽግና ዛሬ መንግስት ነው ነገ ሊያልፍ ይችላል ኢትዮጵያ ግን ትቀጥላለች ሀገር ይቀጥላል እናንተ ግን የምታቁት አሉባልታና ወሬ ሐሜት ተሰብስበው መንጫጫትና እንደ ተልባ መጫው ነው እንጂ ልቀኝነት ፓርቲና ሀገር እንኳን ለይታችሁ አታቁ እኔ ወላሂ ግልጽ ነው የምነግራችሁ ዮኒ ማኛና ቴዲ ሐዋሳ የምትባለው ካሳ የምትባለው ሀገርና ፓርቲ እንኳን ለይታችሁ አታቁ ኢትዮጵያ የምትባል ሀገር ናት ብልጽግና የሚባለው ፓርቲ ነው የኢትዮጵያ ጥቅም የኢትዮጵያኖች ጥቅም ነው ብልጽግና ነገ ስልጣን ለቆ ሊሄድ ይችላል አሁን ካሳ የሚባል ልጅ አብይ ወደ ቀይ ባህር የምዘምት ከሆነ እኛ ደግሞ ወደ አራት ሲጀመር እንደናንተ አይነት ቅዘኖች አብይ ካሁን በኋላ ጦርነት ይዞ አይገባም እርግጠኛ ሆኜ ነው የምነግርህ ዶክተር አብይ እናንተን ይዞ አይደለም ጦርነት የሚገባ ምክንያቱም እናንተ የሶሻል ሚዲያ ወሮበሎች ናችሁ እንጂ ታጋይ አይደላችሁ ጥይት ብትወቀስ ራሱ ሽንታችሁ ነው የምትለቁት የምዋጋ ጀግና ልብ ያለው ለሀገር የሚሞት ነው እንጂ የቲክቶክ ቅዘናም አይደለም የቲክቶክ ላይ ቁጭ ብሎ ይቀዝናል ይጨዋል ይንጫጫል ጊፍት ይለቅማል ይኖርበታል በዛ ኑሮውን ይገፋበታል የምዋጋ ጀግና የተከበረ የኢትዮጵያ መከላከያ ሰራዊት የፌደራል ፖሊስ የሚባሉ ለሀገራቸው የሚሞቱ ጀግኖች ናቸው እንጂ የቲክቶክ ቅዘኖች ራብተኞች ለማኞች አይደለም ቀድማችሁ ማወቅ ያለባችሁ ይሄንን ነበር የቲክቶክ ለማኝ ሊለምን ይችላል ሊያወራ ይችላል አጀንዳ ሊያመጣ ይችላል ለሀገር የሚሞተው ግን ለመሞት የተዘጋጀ ልብ ያለው ወንድ ነው እንጂ የሚሞተው ይደዛ 13 አመት ሙሉ ቁጭ ብሎ ሶሻል ሚዲያ ላይ አንዴ ጴንጤ የሆነ አንዴ ሙስሊም የሆነ አንዴ አማራ የሆነ አንዴ ኦሮሞ የሆነ አንዴ ቁጭ ብሎ ሶሻል ሚዲያ ላይ አንዴ ጴንጤ የሆነ አንዴ ሙስሊም የሆነ አንዴ አማራ የሆነ አንዴ ኦሮሞ የሆነ አንዴ አንዴ ኦሮሞ የሆነ አንዴ ሚሊየን የሚኖርባት ሀገር ናት ስለዚህ የማንም ቅዘናም ቲክቶከር ስለ ኢትዮጵያ ፖለቲካ ስለ ኢትዮጵያ የምተነትንበት ሞራል የለው ዶክተር አብይ ኤርትራን እዋጋለሁ ኑ የቲክቶክ ራብተኞች ድረሱልኝ ብለዋል አንድም ቦታ ላይ 40 ምናምን ደቂቃ ተናግሮ አንድም ቦታ ላይ ዶክተር አብይ ስለ ጦርነት ያወራበት ቦታ አለ እናንተ ግን የምትፈልጉት ቀድሞ ጦርነት ስለምትፈልጉ ቀድሞ ነገር ማባባስ ስለምትፈልጉ የራሳችሁ ፕሮፓጋንዳ የሆነ አጀንዳ ስላጣችሁ ሰሞን አጀንዳ ስለምትፈልጉት እሳቸው የተናገሩትን ነገር ገልብጣችሁ ጦርነት እንገጥባለን አሁንም ሊያስፈጀን ነው ይዲ ፈሪ የሚሞተው ልብ ያለው ነው ልብ ካለለ ዝም በል ሲጀመር የኤርትራ ህዝብ ወንድማችን ነው ኤርትራኖች እንኳን ኢትዮጵያኖች 120 ሚሊዮን ህዝብ እዛው እየተራቡ እየተቸገሩ ይኑር የሚል አቋም የላቸው ጸረ ኢትዮጵያ የሆናችሁ እናንተ ናችሁ ጸረ ኢትዮጵያ የሆናችሁ እንደናንተ አይነት ቀዘን ለማኝ ነው እንጂ ኤርትራኖች እንኳን በዚህ ደረጃ ኢትዮጵያን አይጠሉም ኤርትራኖች እንኳን በዚህ ደረጃ ኢትዮጵያ እየተሸማቀቀች ገና ለገና ዝቅ ብላ ለጅቡቲ ግብር እየከፈለች እንድትኖር አይፈልጉም ከኤርትራኖች በላይ ከጅቡቲዎች በላይ ጸረ ኢትዮጵያ የሆናችሁ እንደናንተ አይነቶች ናቸው ስፔሻሊ እንደ ዮኒ ቅዘኔና እንደ ቴዲ ሐዋሳ የሚባለው አሽቃባጭ ቶልቶላ ማለት ነው የራሱን ፎሎ ለማሳደግ የራሱን ፎሎ 7000 ሰው ተመለከተ ለማለት ቤቴ 7000 ገብቶ ይመለከታል ለማለት ሀገር ስትዋረድ የሀገር ጥቅም በዛ ደረጃ አሳልፎ ሲሰጡ ማለት ያው አቅም ኖራችሁ አይደለም የሚሰጡት አቅም ኖራችሁ ስልጣን ኖራችሁ ምንም ኖራችሁ አይደለም የሚሰጡት ግን ስልጣን ቢኖራችሁና ጉልበት ቢኖራችሁ እንደምትሰጡ ግን አሳይታችኋል ስለዚህ
ኢትዮጵያ የሰው ነገር አትፈልግም የራሷን ነገር አሳልፋ አትሰጥም ኢትዮጵያ የሰው ነገር አትፈልግም የራሷን ነገር ደግሞ አሳልፋ አትሰጥም ጠቅላይ ሚኒስቴሩ የተናገሩበት ቪዲዮ ላይ አንድም ቦታ ላይ ስለ ጦርነት ያወሩበት ቦታ ካለ والله እኔ $1000 እቀጣለሁ ዮኒም እዚህ ስር ነው ያለክ እያየው ዶክተር አብይ ጦርነት እንገጥማለን ያለበት ቦታ ካለ እኔ $1000 እቀጣለሁ ይሄው ኢትዮጵያን ባንዲራ ሳይኛል ከኛ ዮኒ ይሄው ምክንያቱም እኛ ፌክ ኢትዮጵያንስት አይደለንም ስቀጥል ደግሞ ብሔራዊ ጥቅምና ፓርቲ ለይታችሁ ማታቁ ትልልቅ ሰዎች ሆናችሁ የ40 የ50 የ60 አመት ሰዎች ሆናችሁ ከኛ እንኳን በእጥፍ እድሜ የምትበልጡ ሰዎች ብሔራዊ ጥቅም